ሰላም እንደምን አላችሁ? ኢንጂነር ተስፋጽዮን ዳዊት እባላለሁ። ዛሬ አንድ ነገር ላሳያችሁ ነው ወደ እናንተ የመጣሁት። ብዙ ጊዜ በኢንጂነሪንግ ዓለም ቲዮሪ ስንማር ለፈተና ብቻ አንብበን የምንወጣው ነገር አለና ሳይት ላይ ፖዚቲቭ እና ኔጌቲቭ ባር የሚባሉ ነገሮችን በትክክል በተግባር ላሳያችሁ ብዬ ነው የመጣሁትና ፖዚቲቭ ባር የምንለው ኮለን አለ። ይሄኛው ኮለን አለ። ከዛ በኋላ ኮለኑን ቀጥታ ይዞ የሚመጣ ቢም አለ። ቀጥታ ቢሙ መጣ። ቢሙ ደግሞ ይሄኛውን ኮለን ያገኛል። ስለዚህ ፖዚቲቭ ባር የምንለው ከሁለት ኮለን መሃል ላይ ቢሙን ከስር በኩል L/3 ላይ ወይንም ይሄን ቢም እኩል ለሶስት ቦታ ብናካፍልና እኩል ለሶስት ቦታ ካካፈልን በኋላ መሃል ላይ ከውስጥ በኩል እዚህ ጋር ከውስጥ በኩል የሚገባው ባር ያ ደግሞ ፖዚቲቭ ባር ይባላል። that's why in order to resist the positive moment of the building. so ሌላኛው ደግሞ ምንድነው ኔጌቲቭ ባር የምንለው አለ። ኔጌቲቭ ባር የምንለው ኮለን አለ። ከዚህኛው ኮለን ይነሳና በኤል ወደዚህኛውም ያልፋል አልፎ ግን ይሄን ኮለን ኢንተርሴክት አድርጎ የሚያልፍ ኔጌቲቭ ባር እንላለን። ይሄኛው ኔጌቲቭ ባር ደግሞ ከዚህኛው ኮለን ወደዚህኛው ስፓን L/3 ያልፋል። L/3 means የስፓን ሌንግዝ L stands for the length of span ማለት ነው። ከዚህኛው L/3 ወደዛ ያልፋል። ከዚህኛው ደግሞ ኮለን ወደዚህኛው ስፓን ደግሞ L/3 አልፎ ግን ኮለኑን አልፎ ከላይ በኩል የሚያልፍ ያን ደግሞ ኔጌቲቭ ባር እንላለን። ኔጌቲቭ ባር እዚህ ጋር ለማሳየት የሚታያችሁ ከሆነ ድንገት እቺኛዋ የተቆረጠችው ባር ማለት ነው። ሉክ እዚህ ጋር 3 ባር አለ። 1 2 3 ትልቁ ባራች አሉ። ከዛ በኋላ መሃል ላይ ያለ አዲሽናል ሆና የገባች ባር አለች። እቺኛዋ ኔጌቲቭ ባር ብለን የምንጠራት ቀጥታ ትመጣና ኔጌቲቭ ባሯ ተከተሉኝ እጄን ቀጥታ ትመጣለች። ሉክ ኮለኑ ያልፋል። ኮለኑን ያልፍና በዛ በኩል ወጥቶ አሁንም ይመጣል፣ ያልፋል L/3 ላይ ይመጣና እዚህ ጋር L/3 ላይ ይቆማል ማለት ነው። this bar is called ኔጌቲቭ ባር ነው። ፋንክሽኑ ምንድነው? ኔጌቲቭ ሞመንትን ሬዚስት ለማድረግ ነው። ኔጌቲቭ ሞመንትን ሬዚስት ለማድረግ የሚገባ ነው። እንደዚህና ሌሎች ቲፖች የኢንጂነሪንግ ቲፖች ሳይት ኮንስትራክሽን ላይ እንዲደርሳችሁ ሼር፣ ላይክ፣ ኮመንት አድርጉ። ኔክስት ላይ ስለ ሜን ባር እና ስለ ዲስትሪቢዩሽን ባር ዲቴይል እነግራችኋለሁ። አመሰግናለሁ።